ዳውላው ነው። አሁን የተጀመረው ደግሞ ጴንጤን መቀጥቀጥ ነው። ጴንጤን መቀጥቀጥ አሁን ፎርሙላ ሆኗል። ኖ ዩ ካንት ና ያ ዘመን አልፏል። ታከብረዋለህ። በመጣበት ኃይል ሄዳለሁ፣ እንከባበራለን። ሞጣ እጅ ሰጥቷል፣ ሰርጀሪ እጅ አሰጣታል። ስቃችሁላታል፣ ገልፍጣችሁላታል። ኮንቴንት የላትም። አሁን ሚጥሚጣ እየተቀባሽ ሻወር እየወሰደች ነው። ምንም ማድረግ አትችልም። አየህ፣ አንዳንዴ ዝም አይነት ዝም፣ አንዳንዴ ዝም ማለት መትካም ነው። አንዳንዴ ያልነኩን አለመናገር ጥሩ ነው። እኔም በኦርቶዶክስ ለማጠለ ለምን ሲጠላኝ አሁን ምን ያደርግልኛል? ወደደኝ አልወደደኝ እኔ ዓለም ሁሉ ጠልቶኝ ጌታ ካለኝ በቂ ነው። ክብር ለሱ ይሁን። ዓለም ሁሉ ቢላ ማሳየቱ ማስፈራራቱ ነው። ምን ይባላል? ዳኝና አሁን ይሄ ፋኖ ነው። ከነ ባንዲራው አይቼዋለሁ። ፋኖ ነው። ቢላ ታሳያለህ በአንተ ቤት። በቃ ደንግጬ ወይኔ ቢላ አሳየኝ ብላ ምን ልል ነው? አረቄን አሳየኝ ይልቁ ነው። አረቄን ብታሳየኝ ጥሩ ነው። የምትጠጣውን በቢላውን የወሊባኛ ሊፈራ ነው። አይ ያለ አምቡላንስ እና ይህን ነው የምለው። እውነታን ማየት መልካም ነው። አሁን ጥሩ ነው። እንዲህ መሳደብ አቁማችኋል፣ ግን እውነታውን ወቁት ለማለት ፈልጌ ነው። የኦርቶዶክስ አባቶች ወንጌል ስበኳቸው። እንደው በፈጣሪ ዘፋኞችን አታበረታቱ። ኦርቶዶክስን ሊያድናት የሚችለው ወንጌል ብቻ ነው። ወንጌል ብቻ ያድናታል። ከወንጌል ውጪ የሚጨመሩ ነገሮች ኦርቶዶክስን ያጠፋታል። ለምን? ሰው መሮታል። ገድላት ብላችሁ የጻፋችሁት ነገር መሮታል። ሰው እውነቱን ልንገር፣ ነጭ ስዕል አምጥተህ ስገድለት የምትለው መሮታል። ቤት ላይ በረሮ የሚሄድበት ስዕል ገዝተህ ያድናል ማለት መሮታል። አታጭበረብረው። ሰው ስዕሉን አውጥቶ እየጣለ ነው። ሼም ይዞት ነው እንደ ይነሳል። ቅዱሱ ከጠርሙሱ ላይ ብለህ እኮ ጠርሙሱ ላይ ያለውን እየገሸለጥክ ስትጥለው ምንም አላረገም። አታታሉ። ኢየሱስ ይበቃል። በቅቶ ይተርፋል። የእኛን ያዳነ ፈጣሪ እንጂ ሰው አያድነኝም። የፈጣሪ ቃል በሰው ላይ ተጨምሮ ሊያድነኝ ይችላል። ስለዚህ አብዛኛው ያለው ችግር እሱ ስለሆነ ነው ያንን የማደርገው። በተለይ በጣም የሚፈሩ ሰዎች ፒቲሽን ፕሊዝ ከቻላችሁ በደንብ ሙሉ። ጌታ ዮኒ ማኛ ይጥፋልን ለምትሉ ኦርቶዶክሶች ፒቲሽን ሙሉ። ዱድ እኔ ብራንድ ነኝ። ጭንቅላት ውስጥ ነው ያለሁት እንጂ ሶሻል ሚዲያ ላይ አይደለም። ጭንቅላት ውስጥ ተቀምጫለሁ። እኔ የምናገረው ነገር ያንቃጭልብሃል። ድዌ እየነገርኩ ነው። እንዳታረገው አልልም፣ አርገው። 35,000 እዮዳብ የፈረመዋል። እሱ ላይ ጨምረ ፈረም። ሌላ ከምትከፍቱ እኔ አይዲያ እየሰጠው ነው። ሚሊዮን አደርሰው ይታያል። 2 ኤፍቢአይ መጥቶ ቤቴ 2 ያወርቻቸዋለሁ። አበሻ ማለት ምን ያህል ደናቁርት እንደሆነ ነግሬያቸዋለሁ። ደንቆሮ እንደሆነ፣ በንግግር ማምነ እንደሆነ፣ እኔ ያልኩት ካልሆነ ድምፅ ዘጋለሁ ወይ አጠፋለሁ የሚል ሀሳብ እንዳለው ነግሬያለሁ። ስቀውባችሁ ነው የሄዱት። ስቀው፣ እግዚአብሔር ምስክሬ፣ ስቀው እንደዚህ መሀይም ናቸው ብለው ኦየስ ስቀውባቸው ነው የሄዱት። እና አሁንም እነግርሃለሁ፣ እውነትን ተቀበል። እውነት ሊደብር ይችላል፣ ግን እውነት ነው። ከተናገርኩን ነገር አንድ ውሸት የለም። አንድ እውነትን መቀበል ሀበሻ አይፈልግም። የሚፈልገው ቲፎዞ ብቻ ነው። ሰግጥ እያልክ ደንስ አንተ። እሱ ነው ለሀበሻ የሚሆነው። መሀይምነት ጌጡና ክብሩ ነው ሀበሻ። አሽቃብጥለት። ሀበሻ እሱን ነው የሚፈልገው። አሽቃብጥ ሀበሻ ስታሽቃብጥለት፣ ስታሽቋልጥለት ይወዳል። በተለይ
ጎንደሬ ነኝ እያልክና አማራውን እቃቃ ለመጫወት ከፈለክ ጎንደሬ ነኝ በል። ጎንደር የጀግና ሀገር፣ ጎንደር የጀግኖቹ ሀገር፣ ጎንደር እያለ እናለት በቃ። ጂጂ ዝሆን መታለች፣ ቤታዮ ሰርጀሪ መታለች፣ ጎንደር ሆነ። ሞኒካ የምትባል መታለች። እያንዳንዱ ጎንደር ይገባል ቀጥ ሳተት ብሎ በቃ። እና እመቤቴን ወላዲትን ምናምን እያልክ ማል በቃ ደስታው ለሶሻል ሚዲያ የሚያስፈልገ እሱ ብቻ ነው። ቀጥታ ጎንደሩን ማርያምን በል፣ የሆነ አልፎ አልፎ ነጠላ እያደረግ ማርያም የሚል በል በቃ። ምንም ለፍምስና ሌላ የሚያስፈልግ ክራይቴሪያ የለም ሶሻል ሚዲያ ላይ። ሲምፕል። እስቲ ሞክሩትና እኔ ከዋሸው ዮኒ ማኛ ሰገጤ ነው በሉ። ሴቶቹ ፌመስ ያልሆናቸው ኦርቶዶክስ ሴቶች ካላችሁ በጎንደር ልጅ በጎንደር ምናምን ብለሽ ትዘፍኛለሽ። ከዛ ነጠላ ታደርጋለሽ። በነጋታው ማርያም ብለሽ በይ። በዚህ ካልፈመሽ እኔ የፈለግሽውን ልቀጣ። ድራማው እንደዛ ነው። ድራማው እንደዛ ነው እና ያሳዝናል። ድራማ ነው የሚሰሩት። የሆነ ግሩፕ ፈጥረዋል። አሁን ብዙ ሰው ሲያት እንትና አሁን ሀቢባ ጎንደሬ ነው የምትመስለው። ሲስተሟ ነዋ። ማንን ነው የቀረበችው? መማር ጎንደሬ ናት። መማር ጋር ነው የሚለጠፉት። አሁን በሙሉ በጎንደር ስም የመጡት ሞኒካ ብትላት ማን ነው ብትላት፣ ማን ነው ስሟ? ቤታዮ ብትላት የተለጠፈችው እሷ ጋር ነው። እቺ ባል የገዛችው ሳራ የምትባለው ባል የገዛችው መማር ጋ ነው። የጎንደሬዎች ዋና አስተባባሪ እንደማያው ከሆነ መማር ናት። ማንንም ትቀበላለች ነው። ራስሽን ችለሽ ራስሽን ሁኚ አትልም። ትቀበላቸዋለች በሙሉ አስገብታ ጎንደሬ ታረጋቸዋለች። እና ከእንትን የሚቀበሉት ጎንደርነት የሚቀበሉት በጉዲፈቻ ከመማር አሁን እንትናን በጉራጌ የሚያስባት የለም። ሀቢባ ሰቡ ጎንደሬ ነው የምትመስለው። ዲቦራ ጎንደሬ ነው ሰቡ የምትመስለው። በዘር ግን ኦሮሞ ናት። እንትና እንዲያውም ቤተሰቦቿ የዲቦ በሙሉ ጴንጤዎች ናቸው። ቤተሰቦቿ ከእሷ በስተቀር በሙሉ በጌታ ናቸው። ግን አያበላም፣ ሶሻል ሚዲያ ላይ አያበላም። ይጋረቢ ሲስተማቲክ እና በጣም በማርያም መዘመርና ጎንደር መጫወት ሶሻል ሚዲያ ላይ ጥሩ ማጃጃያ፣ የአማራን ልጅ ማጃጃያ ነው። አማራ ይጃጃልበታል። ያሳዝነኛል። ይሄ የጎንደር ህዝብ ዝም ብሎ ይጃጃልበታል። ያሳዝነኛል። እና ከሱ ነገር ታቀቡ ለማለት ነው። ሌላስ ምን አለን ዛሬ የምናወራው? አይ ለመታወቅ ፈልጎ ነው። አንድ ልጅ ለመታወቅ ፈልጎ ስሙን አላነሳም 10 ቪዲዮ ይሰራብኛል። የድሮ ቪዲዮዎቹ ነው ያቸው። ዱርዬ ወሮ በላ ቪዲዮ ነው። እኔ አላሳውቅም ብየዋለሁ። አብዷል። አላሳውቅም አልኩት። አጫሽ እኮ ነው ስታየው፣ ድራግ የሚወስድ ምናምን ነው። አሁን የመጣው ቲክታክ ላይ እና ይቺን አጋጣሚ ተጠቅሞ ፒቲሽን ምናምን ሊሆን ማኛ አስፈርመን ምናምን አይነት ሙድ ተጫውተዋል። በነገራችን ላይ ማርሻል የሚባለው ለመቅዶኒያ ገንዘብ ሰጠ 500 ሺህ ብር ጠይቁ። ማርሻል ሰምተኛ 500 ሺህ ብር ለመቅዶኒያ አስገብቻለሁ የሚል ነገር ሰምቻለሁ። ከመቅዶኒያ ቼክ አደርጋለሁ። ማርሻል የምትባለው ቼክ አድርግና ካላስገባ እንድታስገባ ቃል ገብተሃል። ቃል ያስገባውን ለመቅዶኒያ አስገባ ፕሊዝ። በመቅዶኒያ ባትቀልዱ ደስ ይለኛል። ኮመርሻል ተሰርቷል፣ ብዙ ነገር ሆኗል። የተረሳ ነው። ግን በኢትዮጵያ የማምናቸው ሁለት ብቻ ናቸው። እኔ ሌላው አይመለከተኝ። የእኔ ቤተሰብ እንድታምኑ የምፈልገው አንድ መቅዶኒያ ነው፣ ሄጄም ስላየው። ሁለተኛ የመሰረት መብራቴ የልብ ሙማን። እነዚህ ሁለቱ በጣም ሀቀኛ ኤንጂኦ ናቸው። ከዛ ውጪ በኔ ቤተሰብ ከጠየቀኝ ማንንም አላምንም።
ማናቸውንም አላምንም። ባሰራሁት ሪሰርች ባደረግኩት ነገር ሀቀኞቹ እነዚህ ሁለተኛ ናቸው። ሌላ የለም። በኔ ሌላ ብትለኝ አጋልጣለሁ። ናና አጋልጣለሁ። ናና አይደለውም እኔ በጣም ጥሩ ነው የምሰራው የምትለው ና አጋልጣለሁ፣ አዋርዳለሁ። ስለዚህ ያንን ብታረጉ መልካም ነው ብዬ አስባለሁ። እምነቴ በክርስቶስ ነው። ኢየሱስ ጌታ ነው። እምነቴ በክርስቶስ ነው። ኢየሱስ ጌታ ነው። ሌላስ? ሌላ ጥያቄ አለ? ካቶሊክማ ጨረሱ እኮ። ካቶሊክ ተስማምተው ጴንጤ ሆኑ እኮ። ኢየሱስ ጌታን ከኢየሱስ ውጭ የሚያድን ማንም የለም ብለው ተስማሙ። በኢየሱስ ማዳን ላይ የሌሎቹ አጋዥነት የለም ብለው ተስማምተው ሙሉ ካቶሊክ ጴንጤ ሆኗል። ኢየሱስ ጌታ ነው። በኢየሱስ ማዳን ላይ ማንንም አትጨምርም። ማንም፣ ምክንያቱም ማንም አልተሰቃየም፣ ማንም እንትን አላለም። ስለዚህ ካቶሊክ በሙሉ ጴንጤ ሆኗል። ወንጌል ዓለምን ይወርሳል። ሌላስ? ኖ ማንንም አላምንም አልኳችሁ። እምነት ያለ ስራ ነው የሚሉ አሉ። እምነት በስራ ያሉት እኮ ናቸው አረቅ የሚገለብጡት። አባቴ እምነት በስራ የሚሉ ሰዎች እኛ ክርስቶስ ሰራልን ነው የምንለው። የኔ ስራ አይቆጠርም በአናቴ ብተክል። እምነት በስራ ለሚሉ ሰዎች እኮ ናቸው እምነት ባረቄ ብለህ የምትቀይርላቸው። እምነት በስራዎቹ ባለ አረቄ ናቸው። እምነት ያለ ስራ የሚሉት ደግሞ አረቄ የሚጠሉ ናቸው። የቱን ነው የምትከተለው? ለምን መሰለ እንዲህ ማድረግ አለብህ ስንባል ልጅ ሆነን አስታውሳለሁ። ማዬ ስኳሩን ትደብቀው ነበር። ከየትም ብለን ስኳሩን እናገኘዋለን። እኔም ወንድሞችም እናደርጋለን። ስኳሩን እንልስ ነበር ደብቀው። ለምን? ጥቅሙን ታውቃለች። ጥቅሙ ለምንድን ነው? ሻይም ቡና ምናምን ሲኖር ለመጠቀም ነው፣ ለሌላ አይደለም። እኛ ግን ጣፋጭ ስለሆነ ስለደበቀችው ብቻ አፈላልገን ስኳሩን እንልሰው ነበር። ስኳሩን ፊት ለፊት አስቀመጠችው። ማን ይንካው? ጌታን ማን ይንካው? አሁን ለምሳሌ የትም ካፌ ብትሄድ ስኳር ፊት ለፊት ነው የሚቀመጠው። ማን ይንካው? ዞር ብሎ የሚያየው ጭራሽ ብዙ ስኳር ካረክ እንዲያውም ስኳር አልጠቀምም ነው አብዛኛው የሚለው በአሁኑ ሰዓት። ስኳር ግን በዛ ዘመን በጣም እንትን ነበር። ኢየሱስም ክርስቶስ ስራውን እሱ ሰራው። እሱ ከሰራው በኋላ በቃ ባይሰራው ኖሮ ሰራ ነበር ስራው። ኢየሱስ ክርስቶስ ለእኔ ብሎ ሰራው። ያንን ሁላ ስራ ሰራ። ከሰራ በኋላ በቃ ትንቀዋለህ፣ ዓለምን ትንቃለህ። በኢየሱስ ስትል ያረቄ ዛ አረቄ ብለህ ትገፈ ሲጋራ እቃ ክትላል የሆነ ሙዚቃ ትንቀዋለህ። በቃ አየህ፣ ስራውን ስለተሰራለህ፣ አየህ፣ ስለቀረበልህ ስኳሩ አልፈልግም አለ። አሁን እኮ በስራ ድናለሁ የሚለው ነው። ነገ ጾም ሊገባ ነው። ሆቴል እንሻጎር ብሎ የሚቀጥረው ባለስራው እኮ ነው። እጾማለሁ የሚለው እኮ ነው። ዛሬ ወስፌ ጥምዝ ሸጉሮ ነገ የሚጾመው። አሞራ ባንጀቴ ሽጉጥ በደረቴ አሞራ ግብግብ ወስፌ ጥምዝን ለጥልጦ ነገ ጾማለሁ ይላል። ከዛ በኋላ ደግሞ ጾሙ ሲፈታ እንደገና ይሸጉራል ሄዱ። አየህ፣ ለምን ፊት ለፊት አልተሰራለትም። እኔ በስራ ነው ምድነው ስላለ አልተሰራለትም። እኔ ደግሞ ተሰርቶልኛል ካልኩኝ አለቀ። ለምሳሌ በእንትንም ልውሰዳችሁ። የትኞቹ ናችሁ በእረፍት ቀናችሁ እንቅልፍ የማይወስዳችሁ? የስራ ቀን እንቅልፍ ልጥጥ ወይዲ እረፍቴ መጥቶ በተኛው ብላላችሁ ትላላችሁ። የእረፍት ቀናችሁ የስራ ቀናችሁ ላይ እንቅልፍ ያምራችኋል። የስራ ቀናችሁ ላይ እንቅልፍ በቃ ወይ ገብቼ በተኛው ወይ ደከም ወይ ትላለህ። ልክ የእረፍት ቀን ሲመጣ ጠዋት ነው የምትነሳው። ኢነርጂ አለ ምን አለ ጠዋት።
ስለዚህ ለዚህ ነው ኢየሱስ ክርስቶስ እሱ በሰራው ካመንክ አርፈሃል። ምን ይላል? ሸክማችሁ የከበደ ወደ እኔ ኑ አሳርፋችኋለሁ ይላል። ቃሉ ነው የሚለው። ልክ ስትቀበለው ሲጋራው ተራ እንደሆነ፣ ጫቱ፣ አረቄው፣ ዘፈኑ ምናምን ቅራቅንቦ እንደሆነ ታይሆን ጭ ብለህ ትተዋለህ። ስራውን የሰራውን ስታመን እኔ ሰርቼ ነው መጸድቀው ስትል ግን አረቄ ቤት ትገኛለህ። ቅዱስ ጊዮርጊስ ቢራ ቅዳልኝ 2 ያላበው ትላለህ። በስራ ጸድቃለሁ የምትለው 2 ያላበው ስታየው በሙሉ የከበበ የቅዱስ ጊዮርጊስ ቢራ ነው። የቅዱስ ጊዮርጊስ ድራፍት ነው ትላለህ። በቃ ስራው ይሰራል የለም። እኔ ስለተሰራልኝ ነው። ስለ ሁሉም ኃጢአቴ ኢየሱስ ክርስቶስ ዋጋ ከፈለ። በቃ ከተከፈለ በኋላ ምን እንትን አለ። እንዲያውም አንተ ፓይለት ነህ። ከኢትዮጵያ አሜሪካ ስትመጣ ፓይለት ነህ አንተ። ፓይለቱን ታውቀዋለህ። ዋጋ ነው የተከፈለ። ምንድን ነው የከፈልከው? ገንዘብ ነው የከፈልከው። ገንዘብ ተራ ገንዘብ ከፍለ ሹፌር ሳትሆን ሳትነዳ ምን ሳትል ሰውየውን ሳታውቀው የት እንደተመረቀ የስንት ዓመት ኤክስፒሪየንስ እንዳለው ፓይለቱ ሳታውቅ ምን ሳታውቅ ምኑን ሳታውቅ ማስተናጋጆቹ ማን እንደሆነ ሳታውቅ ሆስተሶቹን ሳታውቅ ቴክኒሻኑን ሳታውቅ አምነኸው ወደ አሜሪካ ትመጣለህ። ወደ አውሮፓ ትሄዳለህ። ወደ ምን ትሄዳለህ? ደላላ አምነህ በሊቢያ ትወጣለህ። ደላላ የማታውቀውን ደላላ ብር ሰጠህ ትሄዳለህ አምነህ። ኢየሱስን ለማመን ግን ተቸገርክ። የማይረባ ደላላ ሊቢያ ላይ የሚያስገርፍህ ደላላን አምነህ ከሀገር ትወጣለህ። ያላሳ በቃ ትደርሳለህ። እሺ በቃ ኢየሱስ ክርስቶስ የነፍስ ጌታ ነኝ እኔ ነኝ የማሳርፍ ሲል ግን አይ እኔ ሰርቼ ነው። ቆይ ከአንተ ጋር የምንገናኘው ለአንተ የሚመች ነገር ልስራልህ። ምን 1 ወር ልጹምልህ። አዎ ከዛ ስወጣ ደግሞ ሸጉራለሁ። አዎ እንደዚህ ነው የሚጸድቀው። እሺ እንደዚህ ነው የምጸድቀው። እንደዚህ አይነት የጅል ወንጌል ይሰብካሉ። ጅላ ወንጌል የለም። ስለዚህ ይሸውሏቸው። የጅል ወንጌል እንደዛ ነው የምትሰበከው። የጅል ወንጌል ምን ይሰብካል? በቃ አንተ ሰራና እሱን ይዘህ ልትሄድ ለሚያስክ ኮስችን ቱ አንድ ሰው ዶክተር ከሆነ በኋላ ዶክተር ሆኖ ሰርጀንት እድሜ ለዶክተር ባይኖር እኮ እነ ጂጂ እስካሁን ዝሆን ነበሩ። አይገርምም? እነ ቤታዮ ዝሆን ነበሩ ዶክተሮች ባይኖሩ። ዮኒ ማኛ መላጣ ነበር። መላጣ አብለጭ ልጬ መላጣዬን አይንን እንዲያጠፋ ነበር ማድረገው። ጌታ ምስክሬ እንዱ በባዝሊን ለቅልቄ ገና ስታየኝ አዳልጦ እንዲጥላ አረግ ነበር። እንደው ዶክተር ባይኖር ገና ስታየኝ አዳልጦ ትወድቃል። በቃ አይንን አጠፋዋለሁ በማብለጭለጭ እና ልዘግብ። ያ ዶክተር ሳይማር ዶክተር መሆን ይችላል? ሳትድንም በኢየሱስ መሆን አትችልም። ሳይማር ዶክተር